በ2026 ቻትጂፒቲን አለመጠቀም አይቻልም። በስልካችሁ ወይም በኮምፒውተራችሁ በወር በመቶዎች የሚቆጠሩ ዶላር የሚያስገኝ የዩቲዩብ ቻናል በነፃ መክፈት እንደምትችሉ ታውቃላችሁ? ሰዎች ለዚህ እየከፈሉ እንደሆነ ሰምቻለሁ። እስከ 5000 ብር ድረስ አንዳንድ ቦታ እያስከፈሉ እንደሆነ ሰምቻለሁ። እኔ ግን በነፃ ይህንን ቪዲዮ አሳያችኋለሁ። ቻናል ክሬት አድርገን ሴቲንጎቹን አስተካክለን ቪዲዮ ፖስት አድርገን ነው ምንለያየው። ሰብስክራይብ አድርጋችሁ ብቻ ጠብቁኝ። ከተመቻችሁ ላይክ። ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ ደግሞ ዩቲዩብ ቻናል እንዴት እንከፍታለን የሚለውን ነው የምናየው። በመጀመሪያ በዩቲዩብ አፕ እንዴት እንደምንከፍት ቀላል ነው እሱ መንገድ። መጀመሪያ ሆም ላይ ነው የምንሆነው። ከዛ በኋላ እዚህ ጋር ከታች የምትላለች እሷን ነክተን ክሬት ቻናል፣ ከዛ በኋላ ይሄ ይመጣል። ክሬት ቻናል ስትሉት ከፈታችሁ ማለት ነው። አዲስ ቻናል ከፈታችሁ ማለት ነው። አያችሁት? ቪው ቻናል እዚህ የሚለው ሲመጣ አዲስ ቻናል ከፈታችሁ ማለት ነው። ግን ከዚህ በተጨማሪ ብዙ ሰው እንደተረዳሁት በክሮም ምናምን ነው የሚጠቀም እና በክሮም ምናምን ሲጠቀም ደግሞ እንዴት እንደሚከፈት ላሳያችሁ። በክሮም ስትጠቀሙ እንዲህ ነው የሚያመጣላችሁ። አሁንም በክሮም ውስጥ ትገባላችሁ። ከዛች 3 ነጥቧን ነክታችኋት ዴስክቶፕ ሳይት የሚለውን ስትነኩት ይለውጠዋል ወደ ዴስክቶፕ ሳይት ማለት ነው። እዚህ ጋር ነው አሁን በኮምፒውተር እንዴት ደግሞ እንደሚከፈት። የዴስክቶፕ ሳይት ስለሆነ አንድ አይነት ነው። እንዴት እንደሚከፈት አሳያችኋለሁ። እሺ አሁን ተመልሰናል። እዛ ጋር እንዳሳየኋችሁ ዴስክቶፕ ከነካችሁ በኋላ ምን ያመጣላችኋል? እንደዚህ አይነት ዌብሳይት ነው የሚያመጣላችሁ። ከዛ በመቀጠል ምንድነው የምናደርገው? ቲኛዋን የክቧን የሎጓችሁን ትነኩና ሴቲንግ የሚል ትነካላችሁ። ሴቲንግ ትከፍታላችሁ። ሴቲንግን ክፈትልኝ ትሉታላችሁ። ከዛ ሴቲንግን ክፈትልኝ ስትሉት ያመጣል። እንደዚህ አይነት እንትን ያመጣላችሁ። እንደዚህ አይነት ፔጅ። ይሄኛው ፔጅ ምን አለው? አንደኛ የራሳችን አሁን እኔ ቻናል ሲምፕል ቴክ ኢትዮጵያ ስለሆነ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እሱን ነው የሚያመጣልኝ። ግን ሌላ መክፈት እና በዚህ መጠቀም ካልፈለጋችሁ ሌላ ላይ መስራት ከፈለጋችሁ ክሬት ኒው ቻናል እንለዋለን። ከዛ እዚህ ጋር ስም እንስጥ ውስጥ ዝም ብለን ቴክ አዲስ እንበለው ሰጠን ማለት ነው ራሱ። ከዛ ክሬት ቻናል ፎቶ ማስገባት እንችላለን። እሱን ወደ በኋላ እናየዋለን። አሁን እዚህ ጋር እየተሽከረከረ ነው። አዲስ ቻናሉን እየፈጠረልን ነው ማለት ነው። ስለዚህ we have to wait። በሱ ቻናል ሎጊን ሊያደርገን ነው። አመጣ ማለት ነው። የኔን ቅድም ቻናሉን ካያችሁ ይሄ አልነበረ። አሁን ቴክ አዲስ ነው የሚለው ያለው። ለዛ አዲስ ቻናል ተከፈተ ማለት ነው። ስለዛ ከዚህ በኋላ ምን አለኝ ነው ደግሞ ከስተማይዝ ቻናል እንለዋለን። በመጀመሪያ ከስተማይዝ ቻናል ስንለው ክሬተር ስቱዲዮ ውስጥ ይወስደናል። ክሬተር ስቱዲዮ ምንድን ነው? ክሬተር ስቱዲዮ እዚህ ነው ብዙ ነገር የሚደረገው። በቃ ቻናል ለመልቀቅ፣ ቻናላችን ለማስተካከል መጀመሪያ እናስተካክልና እንዴት እንደሚለቀቅ ምናምን አሳያችኋለሁ። እሺ መጣ። አሁን ይሄ መጀመሪያ ባነር ማለት እንትኑን ሲከፈት የምታዩት ነው። ቻናሉ ሲከፈት አሁን ለምሳሌ ይህንን ከፍቼ ላሳያችሁ በሌላ ይህ እንዳይዘጋብን እዚህ ጋር ከፍቼ ባነር የምንለው እዚህ ጋር ነው። ይሄ አሁን ጥቁር ነው ምንም ስለሌለው ነው። ባነር የሚለውን የሆነ ነገር ከተን እናያለን። ፕሮፋይል ፒክቸር እስቲ እንክተትና የሆነ አንድ ነገር ከትን የራሴን እንትን ልክተትና ታሳያችሁ። ያው ዩቲዩብ ባነር እንግዲህ ይሄ ድጋሚ የራሴ ቻናል ስለሆነ ችግር የለውም።
እንትኑ ስፔሲፊካሉን እየተጠቀማችሁ ማለት እንትኑ ሪኳየርመንቱ። ከዛ በመቀጠል ደግሞ እዚህ ጋር ፕሮፋይል ፒክቸር ደግሞ እቺ ክቧ ቲ የምትለዋን የሚሸፍናት እሱን እነክታት። ስንከት አሻሻለልን ማለት ነው። አሁን አሪፍ እየሆነ ነው። ከዛ እዚህ ጋር ዩቱባችሁ ምንድን ነው ለመስራት ያሰባችሁት? ለምሳሌ እኔ ቴክ አዲስ ነው ያልኩት አይደል? ስለ ቴክ ነው የማወራው። ስለዛ እዚህ ሃይ I am from Ethiopia and I post tech contents. If you like it, like, ሰብስክራይብ እንበለው። ጊዜ እንዳናጣ ይህንን በቻት ጂፒቲ መስራት ትችላላችሁ። ስለ እንትናችሁ ነግራችሁት አሁን ለምሳሌ ቻት ጂፒቲ ላይ እንግባና እንደዚህ እንበል ማይ ቻናል ኔም ኢዝ ቴክ አዲስ write me a description for my channel እንለው። ከዛ ይሰጣችኋል ቻት ጂፒቲ። ቀላል ነው። ጥቅጥቅ አደረገልን። ኮፒ አድርገን እዚህ ጋር ተመልሰን ኮንትሮል ዘጋ ኮፒ ካደረግን በኮንትሮል ቪ ፔስት እናደርጋለን። እዚህ ጋር ጨርስን ማለት ነው። ከዛ እዚህ ጋር ለምሳሌ ኤክስተርናል ቴሌግራም ቻናል ካላችሁ ወይ ደግሞ ሌላ ሊንክ ማስቀመጥ የምትፈልጉት ምናምን ነገር ቁጭ አድርጉ። ኢሜል አድሬስ ኮንታክት እንዲያደርጋችሁ ሰው ከፈለጋችሁ እዚህ ጋር ማስቀመጥ ትችላላችሁ። እቺ ፓርት ደግሞ እዚች ጋር የምትቀመጠው ሎጎ ነገር ናት። ሎጎ ካላችሁ ሎጎዋችሁን አስገቡ። ይሄንን በዚህ ጨረስን። ከዛ ይሄንን ፐብሊሽ እንበለው እና ምን እንደ ቆይቶ ነው የሚመጣው። አሁን ተውና እዚህ ጋር እንግባ። ኦኬ ዲስቻርጅ ያደረገው እንትን እያደረገ ስለሆነ ሎድ እያደረገ ስለሆነ አሁን በጣም እንደ ቼክ እናደርግ። አሁን ይሄ መለወጥ አለበት። ኦኬ አላስገባውም ገና። አሁን ሊያስገባው ነው። 1 2 3 አሁን አስገብቶታል። አሁን በእርግጠኝነት መለወጥ አለበት። ለውጥ አንተ ዲስክሪፕሽኑ ይኸው ገብቷል። አያችሁ እንዴት እንደሚያምር። ቻት ጂፒቲን ተጠቀሙ ለዲስክሪፕሽን አሪፍ ነው። ከዛ እዚህ ጋር ቻናላችሁ እያደገ በሄደ ቁጥር ሰብስክራይበር እዚህ ጋር ይመጣል። ከዛ ደግሞ መቼ አሁን ለምሳሌ እኔ ጁላይ 28 2026 ነው የገባሁት። ሼር ቻናልን ማድረግ ትችላላችሁ። ሼር ቻናል ትሉትና ኮፒ አድርጋችሁ በዚህ ሊንክ የመጡት ጓደኞቻችሁ ናችሁም ሰብስክራይብ እንዲያደርጉ ማበረታታት ትችላላችሁ። አሁን ወደ ምን እንሄድ? ወደ ኮንቴንት እንሂድ። ኮንቴንት ላይ ምንም የለም። አሁን ቪዲዮዎቹን ኦልሬዲ ሰርታችኋል ብዬ ላስብና አፕሎድ እንዴት እናደርጋለን? እንደዚህ አፕሎድ ፋይል ሰሌክት ፋይል እንለዋለን። ከዛ በኋላ ይመጣልናል የሆነ ቪዲዮ ነካን፣ ኦፕን ከፈትን ማለት ነው። አሁን ለምሳሌ አሳያችሁ ይሄንን እንዴት እንደሚጭነው እና እንዴት ቀጣዩ ፓርት እንደሚመጣ ላሳያችሁ። እዚህ ጋር ከምትወላችሁ አሁን ታይትል እዚህ ጋር ይጠይቃችኋል። ታይትል አለ፣ ዲስክሪፕሽን አለ። ይህንንም በቻት ጂፒቲ መስራት ትችላላችሁ። ለምሳሌ ጂፒቲ ላይ ገብተን አይ ዋንት ምንድን ነበር ታይትል ፎር ማይ ኢትዮጵያን ፌሎ ፒፕል እንበለው እና ከዛ ኢን ኢንግሊሽ ፕላስ አምሃሪክ ስትሉት
ኦኬ ይሄ የቻናሉ ነው። ኦኬ ወይ ደግሞ ጊቭ ሚ አይዲያስ ፎር ማይ ቴክ አዲስ ቪዲዮስ ብትሉት ይሰጣችኋል። ቪዲዮ አይዲያ ሲሰጧችሁ ጀስት ዝም ብለን ለሙከራችን እንበለው። ከዛ አሁን ይህንን ፔስት አድርገን ፎር ዚስ አይዲያ ጊቭ ሚ ታይትል ዲስክሪፕሽን ኤንድ ታክስ እንበለው። ከዛ የሚሰጠንን አያችሁ። አሁን ለምሳሌ ቺን እዚች ጋር ኮፒ እናደርግና ኮንትሮል ፕላስ ሲ በኮምፒውተር ሆናችሁ በዚህ ጋር መተን ያው ቪዲዮውን ያው እንደምታደርጉት እንደምታስተካክሉት ተስፋ አለኝ። ከዛ በእንግሊዝኛም በአማርኛም ቢሆን በጣም የተሻለ ነው። ቺን ኮፒ እንበላትና ዲስክሪፕሽኑን ደግሞ ዲስክሪፕሽን ብለን ያችሁት እንዴት እንደሚያምር። ከዛ ይሄ ደግሞ ታግ ነው። ታግ ምንድን ነው? አሁን ለምሳሌ ሰርች ላይ ገብቶ የሆነ ሰው ሲፈልግ ቴክ አዲስ ወይ ደግሞ ኮመርሻል ባንክ ኦፍ ኢትዮጵያ ሲባል እዛ ተርታ ውስጥ እዛ ቪዲዮዎች ውስጥ እዛ ቪዲዮ ውስጥ ያሉትን ብዙ ቪዲዮዎች ነው ያሉት። ኮመርሻል ባንክ ኦፍ ኢትዮጵያ ሲቢ አካውንት ምናምን የሚሉ እንትን ነው እንደ ስቶሬጅ ውስጥ ናቸው እና ከነሱ መካከል አንደኛው ቪዲዮ አድርጎ ያስቀምጥልናል ማለት ነው። ከዛ ጨረስን ማለት አይደል? ተምብኔል ያስፈልገናል። ቆይ እሱን እመጣለሁ። እዚህ ጋር ሾው ሞር እንለውና ወደታች ስትሄዱ ታግ የሚላል ታግ ላይ ታስገባላችሁ። ራሱ ኮፒ ፔስት ስታደርጉት እንደዚህ ይመጣላችኋል። ከዛ እዚህ ጋር ደግሞ ምን አለ? ተምብኔል አለ። ተምብኔል ማለት ፊት ለፊት የሚታየው አሁን ለምሳሌ እዚህ ጋር እንምጣና እዚህ ጋር እንምጣ። አሁን የዚህ ቪዲዮ ተምብኔል ይሄ ነው። ተምብኔል ማለት ፊት ለፊት የሚታየው ነገር ነው። እሱ ነገር በጣም ወሳኝ ነው። ከዛ እሱን በጂፒቲ መስራት ይቻላል። ቴል ሚ ነው አይ ዋንት ተምብኔል ፎር ዚስ ቪዲዮ ብትሉት ይሰራላችሁ። ያው ብዙ ስፔሊንግ አትጨነቁ እሺ፣ ጂፒቲ ያስተካክለዋል። ሞር ከዚህ ግን የተሻለ ማን አለ? ጀመናይ ደግሞ ወይ ደግሞ ሌላ ቪዲዮ ላይ በሱ አሳያችኋል። አሁን እየሳለልን ነው። እስከዛ ሌላ ነገር ነው እኛ አያችሁት። አሁን ይሄ ነገር ሶስት ነገር ኮምፕሊት ያደርጋል። አንደኛ አፕሎድ ያደርጋል፣ ሁለተኛ ኤችዲ ፕሮሰሱ ኤችዲ እንደሆነ ቼክ ያደርጋል፣ ሶስተኛ ምን ያደርጋል? ኮፒራይት ኢሹ እንደሌለበት ቼክ ያደርጋል። ኮፒራይት ኢሹ መኖር የለበትም ቪዲዮዎቹ እሺ። እንደዛ ካለው ከሌላ ሰው አምጥታችሁ እንትን የምትሉ ምናምን ወይ ደግሞ ዘፈን ምናምን ካለው ኮፒራይት ዋርኒንግ ይሰጣችኋል። ከዛ በኋላ እንዳይታይ ነው ቻናላችሁ የሚያደርገው። እሱ አሁን በጣም መጥፎ ነው። አሁን እንጨረሰን እንትናችን። እሱን ታመጡና ምን ታደርጋላችሁ? እዚች ጋር ተምብኔል ላይ ዳውንሎድ ካደረጋችሁት በኋላ እኔ ሌላ ዝም ብዬ ፎቶ ላድርግ። ኦኬ ፎን ቬሪፊኬሽን ደግሞ አለ። ፎን ቬሪፋይ ማድረግ አለባችሁ። ለምሳሌ ኢትዮጵያ ዌር አር ዩ ኢትዮጵያ አለ። ከዛ በኋላ እዚህ ጋር ዳንዳን ዝም ብዬ እናስገባና ኔክስት እንለው። ሆል ቴክስት ይልክልናል። ከዛ እናስገባለን። ከዛ ያበቃል ማለት ነው። ከዛ በኋላ ኔክስት ለልጆች ነው ወይስ አይደለም የሚለው ብዙ ጊዜ ለልጆች ከሆነ አዎ፣ ካልሆነም አዎ መርጣችሁ ከዛ በኋላ እዚህ ጋር እንትኖች ምናምን አሉ ቼክ ይደረጋል። የኔ ኮፒራይት ኢሹ የለበትም ይላል። ከዛ ኔክስት እንላለን። ከዛ እዚህ ጋር አሁን ፕራይቬት አንሊስትድ ፐብሊክ የሚባል ነገር አለ። ፕራይቬት እና ፐብሊክ ነው ብዙ ጊዜ የምንጠቀመው።
አንሊስትድ ከሆነ በሊንክ ነው የምትልኩት የሆነ ቪዲዮ ሰርታችሁ ለስፔሲፊክ ሰው ስትፈልጉ ነው። ፕራይቬት ግን እኛ ብቻ ነው የምናየው። ፕራይቬትን እናደርገውና ብዙ ጊዜ ከዛ ማታ ላይ ነው የምንለቀው የምንፈልግበት ሰዓት ላይ ማታ ላይም ከሆነ 6 ሰዓትም 12 ሰዓትም መርጣችሁ ማለት ነው። ፐብሊክ ግን ካላችሁትና እዚህ ጋር ፐብሊሽ ካላችሁት ቀጥታ ቪዲዮን ይለቀዋል። ገባችሁ አይደል? አሁን ለምሳሌ ላሳያችሁ ነኝ። ፐብሊሽ ልበለው ከዛ ምን እንደሚፈጠር አያችሁ በቃ ለቀ። አሁን እዚህ ጋር መጥቼ ሪፍሬሽ ባረገው ይሄ እንዳለ ይስተካከላል ሙሉ ነገሩ። እሺ እና አሁን ይሄንን መስራት ብር ያስከፍላል ብላችሁ ታስባላችሁ? ሰው ብር እየተቀበለ ነው በዚህ የሚባል ወሬ ሰምቼ ነው ይሄንን ለመስራት የተገደድኩት። በቃ አለቀ። መስራት ጀመረ። ከዚህ በኋላ እንትን ማለት ነው። ይመቻችሁ። ይሄ ዝም ብሎ ዴሞ ነው፣ ስለዛ አጠፋዋለሁ ከዚህ ቪዲዮ በኋላ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ብር አስከፍሏችሁ ከሆነ ከዚህ በፊት ኮመንት ላይ ጻፉልኝ። ከተመቻችሁ ቪዲዮ ከረዳችሁ ኮመንት ላይ አዋሩኝ። በጣም ደብሊው የሆነ ነገር ነው። ብር እንዳትከፍሉ። ሰብስክራይብ፣ ላይክ፣ ሼር። ሲምፕል ቴክ ነኝ። ይመቻችሁ።